በዚህ ቪዲዮ እንዴት አድርጋችሁ ከስልካችሁ ወደ ላፕቶፕ ፒሲያችሁ ወይም ደግሞ ከላፕቶፕ ፒሲያችሁ ወደ ስልካችሁ የተለያዩ ፎቶ፣ ቪዲዮ ወይም ፋይሎችን ማስተላለፍ እንደምትችሉ አሳያችኋለሁ። ይሄን ቪዲዮ ጠቃሚ ሆኖ ካገኛችሁ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። ቀጥታ ወደ ቪዲዮ እንሄዳለን። በቅድሚያ ወደ ላፕቶፕ ፒሲያችሁ ክሮም ጎግል ላይ ተገቡና በስክሪኑ ላይ እንደምታዩት ፔር ድሮፕ ብላችሁ ሰርች ታደርጋላችሁ። ከዛም መጀመሪያ ላይ የሚያመጣላችሁን ክሊክ አድርጋችሁ ወደዚህኛው ዌብሳይት ተገባላችሁ ማለት ነው። ከገባችሁ በኋላ እንደምትመለከቱት ዩር ኖን አስ ብሎ የራሳችሁን የሆነ ዩዘር ኔም ይሰጣችኋል ማለት ነው። በመቀጠልም ወደ ስልካችሁ ትሄዱና ወደ ጉግል ክሮም አፕሊኬሽን ተገባላችሁ ማለት ነው። ከገባችሁ በኋላ የሰርች ቦታ ላይ ፔር ድሮፕ ዶት ኔት ብላችሁ እንደምትመለከቱት ወደ ተመሳሳይ ዌብሳይት በስልካችሁ ትገቡና በስልካችሁም በተመሳሳይ ሁኔታ የራሳችሁ የሆነ ዩዘር ኔም ይሰጣችኋል ማለት ነው። ከዛ ምንድነው የምታደርጉት? ፋይልን ለማስተላለፍ እዚህ ጋር እንደምትመለከቱት ዊንዶውስ ክሮም ብሎ ይህንን ዲቫይስ ያመጣላችኋል። እሱን ክሊክ በማድረግ ይህንን ፐርሚሽን አሎ ታደርጉለታላችሁ ማለት ነው። ከዛ ምንድነው የሚያደርገው? እንግዲህ ቹዝ አን አክሽን ብሎ ፋይል የምትልኩበትን አማራጭ ያመጣላችኋል። ከዛ ክሊክ አድርጋችሁ በመግባት የተለያዩ አውዲዮ፣ ቪዲዮ ወይም ፎቶዎችን እንድትልኩ ያስመረጣችኋል ማለት ነው። እኔ ለምሳሌ ለእናንተ ለማሳየት አንዱን ፎቶ መርጬለታለሁ። ከዛ ምንድነው የላፕቶፕ ፒሲያችሁ ላይ በዚህ መልኩ ያመጣላችኋል። ከዛ ከታች አፕሩቭ የምትለዋን ትነኩና እንግዲህ ፋይሉን ትቀበላላችሁ። እዚህ ጋር እንደምትመለከቱት ኢሜጅ ዳውንሎድ ብሎ ያሳያችኋል። ድጋሚ ራሱን ፎቶ ዳውንሎድ ማድረግ ፈልጉ ይሄኛውን ከታች ያለውን በተን በመንካት ድጋሚ ዳውንሎድ ማድረግ ትችላላችሁ። በተመሳሳይ ሁኔታ ከላፕቶፕ ፒሲያችሁ ወደ ስልካችሁ ፋይል ማስተላለፍ የምትፈልጉ ከሆነ ቪዲዮ ላይ ባያችሁት መሰረት ተመሳሳይ ስቴፕ ነው የምትጠቀሙት። ምንድነው የምታደርጉት? እዚህ ጋር ላፕቶፕ ፒሲያችሁ ላይ እዚህ ጋር በምታዩት መሰረት ዲቫይሳችሁን ያመጣላችኋል። ከዛ እሱን ክሊክ በማድረግ የምትፈልጉትን ፋይል ወይም ደግሞ ፎቶ፣ ቪዲዮ መላክ ትችላላችሁ ማለት ነው። ይመቻችሁ።